ስደት አይኑ ይጥፋ የሚባለው ለዚህ ነው። ዱባይ ላይ የተካሄደ ኦፕሬሽን የነፍስ ማዳን ግብ ግብ በእኛው ልጆች በእኛው እህቶች የተደረገ ጥረት ነው ማሳያችሁ። የምር እኔ በጣም ተደንቄባቸዋለሁ፣ ተደስቼባቸዋለሁ፣ አድንቄያቸዋለሁ። አሰሪዎቿ ወርቅ ሰርቀሽናል ብለው በሌብነት ጠርጥረዋት ጥቃት ሊያደርሱባት ሲሉ መረጃ ልካ ያለችበትን ቦታ ልካ እህቶቿ ወንድሞቿ አድነዋታልና እንዴት እንዳወጧት ያዡ። ተደገፊው፣ አንቺ ተደገፊው፣ 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 ተደገፊው። በሩን ይኸው ተደግፋለሁ። ጩሂ 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 ጩሂ። ማንም አይደርስልኝም። ቢላ ነበር ውጭ ያሉ ለይተን እንድናውቀው ጩሂ። ውጭ ያሉ ሽንት ቤት ግቢ። እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት። ሰዎቹ በራሳቸው ጉልበት ነው የሚመኩት። ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። በሽንት ቤቱ መስኮት ጩሂ። ዝም በሉ። የለም ዝግ እኮ ነው፣ ታፍኗል። ዝግ ነው። መስኮት የለውም፣ ማስተንፈሻ የለውም። የለም። ኑ ወደዚህ ኑ ኑ ኑ። ትራፊክ ይሰማሻል? ማርታ በእናትሽ ውጡ። ትራፊክ ይሰማሻል ወይ? ጀረስ አድርጊ። ዲዋን ላይ ጀረስ አድርጊ። ዲዋን ነው የምትይው? ቢዋን ዲዋን ቢዋን የባሏ ቤት ነው። ዲዋን ዲናው ሙሉ ዲዋን አገኛችሁ? ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን። ጮሂ ጮሂ። ወይኔ የለም ዲ ቢ እንዳይሆን ሞኒት ቢ እንዳይሆን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ። አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحده بي1 ما اعرف التاون بي1 دي يلم በአካባቢው ቢ ነው። በቃ ተሳስታ ነው ልጅቷ። ቢ ነው አንቺ ዲ1 ባለገብሽ ያሉት ወደው ይወጡ። አረ ልጆቹን ወጡ ባያቸው ልጆቹ ዲ1 ራሱ ይታል ዲዋን ራሱ ይታል። ሪከርዱን ከሰማሁት በኋላ የእውነት ተርፋለች ወይ የእውነት ድናለች ወይ በጣም ያስጨንቃል። እነሱ ደግሞ ይሄን ሁሉ ታግለው ይሄን ሁሉ ጭንቅ ቦታው ላይ ሆነው በአካል ሳያገኟት እንግዲህ በላይቭ ማለት ነው። እንደዚህ ብንተባበር እንደዚህ ብንረዳዳ ውጭ ሀገር ላይ ያላችሁ ልጆች ማንም ሆኑ ማን ዘራችሁ ከየትም ይሁን ከኦሮሞም ይሁን ከአማራም ይሁን ከትግሬ ከአፋር ሁኑ ከሶማሌ ተረዳዱ። በቃ እንደዚህ ተረዳዱ። የዚችን ልጅ ህይወት እንግዲህ ከአላህ በታች ሰበብ ሆነው እነ ሙኒት ናቸው በጥረት በትግል የፖሊስን ስራ ሰርተው ያተረፏት ማለት ነው። ልጅቷ ተርፋለች። ቪዲዮውን አሳያችኋለሁ እና ተረዳዱ። ዱባይ ላይ ነው እንግዲህ ይሄ የሆነው በእኛው ልጆች በእኛው በሀበሾች ፖሊስን ተክተው ማለት ነው እየሰሩ ያሉት። ምን ያክል ጥንካሬ ነው፣ ምን ያክል ብቃት ነው። እኔ አድንቄያቸዋል። ጀግኖች ናቸው፣ ይገባቸዋል። ሳውዲም ያላችሁ እንዲህ አይነት ችግር ሲደርስባችሁ ተረዳዱ። በቃ ተደዋወሉ፣ ኮሚኒኬት ይኑራችሁ፣ ተነጋገሩ። እዛ ደግሞ የምትሄዱ የምትሰሩ የምትገቡ ልጆች እንደዚህ ፈጣን ሁኑ። በቃ ልጅቷ አሁን ሎኬሽን ባትልክላቸው እነሱ ጋር ባትገናኝ ባትደዋወል በቃ አለቀላት፣ ገለዋት ነበር። በዚህ ሁኔታ እኛንም እንኳን እኛን ራሱ ነፍሳችንን ያስጨነቀ ነገር ነው የተከሰተው። የምር እኔ ብሆን የእውነት ከዚህ ጭንቅ እወጣለሁ ወይ እፈጥናለሁ ወይ? በዚህ ደረጃ በዚህ ልክ ፈጥኜ ለሰው አድራሻዬን ሰጥቼ ድረሱልኝ እላለሁ የሚለውን ስጠይቀው ሰው ሀገር ላይ ከባድ ነው እና ልጅቷንማ አለማድነቅ አይቻልም። ያዳኗትንም እህቶቻችን ወገኖቻችን ጀግና ናችሁ።
የምር ልትሸለሙ ይገባችኋል። አንድ ነፍስ አድናችኋልና አላህ ረድቷችኋል። በቃችሁ ይላላችሁ። እኔ በጣም ደህና ነኝ በእውነት የተነፈስኩት እሷን ሳይ ነው። በቃ እግዚአብሔርን አላውቅም፣ ብቻ ቃላት የለኝም። በጣም ከልቤ ነው የማመሰግነው። የአንድነታችን የመተባበር ከምንም በላይ ደግሞ ታፕታፕና ኮፒ ሊንክ ሼር ስታደርጉ የነበራችሁ የእናንተ ነው። ይሄ የኛ ውጤት አይደለም። ከተገናለን ጋይስ አያችሁ፣ ይሄ ነው እንግዲህ የሰው ልጅ የስራ ውጤት ይሄ ነው። በቃ ትክክለኛ ውጤቱ ይሄ ነው። አሁን ይሰማል። አሁን ካንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳኩት። ፓስፖርት ተቀብያለሁ። እየሄድን ያለነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ከልቤ ነው አመሰግነው። ጌታን ዘመናችሁ ይባረክ። በእውነት ለምን በእውነት ትለያላችሁ። አመሰግናለሁ። እሺ አሜን አሜን። በአምላክ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት እውነት የኔ ምርቃት ደረሰ። የኔ ምርቃት ደስ ይላል። የትብብር የአንድነት የመፈቃቀር ውጤት ነው። በርቱ፣ ጀግኖች ናችሁ። ውድ ተመልካቾቼ ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እንዳይረሳ። ስለተከታተላችሁኝ ከልቤ አመሰግናለሁ። ቻው።